ታክቶታል። በቤተሰቡ ላይ የሚሰራው ድራማ ሰልችቶታል። እግዚአብሔርን ማታለል እንደማይቻል ያውቀዋል። ማንም ስለ ኖራት አጭር ህይወት አሰበ። ባለፉት 2 ዓመታት ህይወቱ እንዴት እንደሚመሰቃቀል በትዝታ ወደ ኋላ ተመልሶ ቃኘ። ሁሌ ባሰበ ቁጥር አልቅስ አልቅስ ይለዋል። ሁሌ ያስባል። ከ2 ዓመታት ወዲህ በተከታታይ ራሱን ስለማጥፋት አስቧል። ሸክም ነው፣ ይከብዳል። ግን አንድ ነጥብ አለ። መሸከም ከሚቻለው በላይ የሚሆንበት፣ መቀጠል ከሚቻለው በላይ የሚኮንበት፣ በቃኝ የሚባልበት በላይ የሚሆንበት፣ መቀጠል ከሚቻለው በላይ የሚኮንበት፣ በቃኝ የሚባልበት የሚታክትበት፣ በቃኝ ከዚህ በላይ አልችልም ማለት ገደላ ገደል የሆነውን ህይወቱን ለመገላገል ወሰነ። እንዲህ እያሰበ እያለ ነበር አንድ ሐሳብ ብልጭ ያለበት። ሰዎች የምኖረው ለምንድን ነው? በዚች ምድር ዓላማዬ ምንድን ነው? እግዚአብሔር ለምን ፈጠረኝ ብለው ሲጠይቁ ያውቃል። እሱም ራሱን በተደጋጋሚ ጠይቋል። ይህን ውሳኔ ከወሰነባቸው ምክንያቶች አንዱ ይህ ጥያቄ ሊሆን ይችላል። ዛሬ ራሱን ካጠፋ መኖሬ ትርጉም የለውም ማለት ነው ብሎ ደግሞ አሰበ። እንደርሱ አይነት በጭንቀት ሰንሰለት የታሰሩ ብዙ ወጣቶች ታዩት። ብዙ ወጣቶች ቤተክርስቲያን መሄድ ሲያስጠላቸውና ከ2 ዓመታት ወዲያ የኢትዮጵያ ጸሎት ቤቶች እንደ ፈረንጆቹ ሁሉ ሲዘጉ ታየ። ይሄ ራእይ አይደለም፣ ይሄ እውነት ነው። የገባው እውነት አለ። የተማራት እውነት አለች። ሕይወት ያስተማረችው የተማርኩትን እውነት ከራሴ ጋር አብሬ መግደል የለብኝም ማለት። የኔ ሕይወት ትምህርት ቤት ነው፣ ትውልዱን ማስተማር አለብኝ ስል ብዕሩን አነሳ። ሁነኛው መንገድም የሚቀናውን መጽሐፍ ነውና የገባኝን እውነት አስተላልፌ ማለፍ አለብኝ ሲል ለራሱ የ1 ዓመት ጊዜ ሰጠ። መጽሐፉን የመጻፊያ ከዚያ በኋላ አረፉም አይደል የሚባለው ያርፋል። ራሱን በራሱ ካስገባበት ከዚህ ዓለም ስቃይ ራሱን ያሳርፋል። 1 ዓመት ለራስ የሰጠው ቢልም ለመኖር ምክንያት እያፈላለገ እንደሆነ ጠረጠረ። ከዓመት በኋላ ሲያቀደው ነው ያድርገው አያድርገው ለራሱም የማያውቀው 1 ዓመት መልሱን በጉያዋ የሸሸገችው ጥያቄ ሆነ።